ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ ምን አምሮኛል መሰላችሁ? ወደ ኬክ ተመልሻለሁ። ትናንትና ይሄ እዚህ ቤት ኬክ የኔ ሴትዮ ልጅ ያው አንድ ግቢ ነው የምንኖረው ከሴትዮ እናት ጋር እና እንደምታውቁት የዚህ ሀገር ዜጎች አይደሉም፣ ተከራይተው ነው የሚኖሩት። እነሱ ፎቅ እኛ ታች ማለት ነው። እዛ ውጭ ቁጭ ስንል ኬክ አምሮኛል አለ የኔ ልጅ። ኬክ አምሮኛል ሴትዮ እንደውም እኔም ፈልጌያለሁ ገዝታና ሲባል እሷ ገዝታና የተባለው እንትኑን ኬክ ነበረ። ገዝታና የተባለው ምኑን ኬክ ቢሆን ጥሩ ይሄ ደረቅ ኬክ እኔ እንደምሰራ ነገር ነበረና እሱ ግን ምን ገዝቶ ቢመጣ ጥሩ ነው። አሳየች የለናይስ ይሷን ኬክ አሉና ይሄን ኬክ 50 ምናምን ብር ገዝቶ መጣ። ዛሬም ማንም አልበላምና ያው እነሱ ራሳቸው በሉ ልጆቹ እንጂ እኛ በጣም አይጣፍጥም ምናምን። ያው የልደት ኬክ ነው የሚመስለውና ይሄን ኬክ ገዝቶ መጣ ማለት ነው። ስለ አጣ ኬኩን ማለት ነው። በነገራችን ላይ ልጅም የ10 ዓመት ልጅ ነው፣ ትንሽ ልጅ ነው ግን ያው እና ለምንድን ነው እኔ ዛሬ አልሰራም? ምን አድርጌበት እንትን የለኝም፣ ካካው የለኝም፣ ቾኮ እንትን ማለት ካካው የለኝም። ምን አድርጌ ብሰራበት ጥሩ ነው ብትሉ ጥሩ ነው። ቡና አድርጌበት ቡኒ ኬክ ለመስራት ተዘጋጀው ማለት ነው። ይሄው 3 እንቁላል አዘጋጅቻለሁ። እንደምታዩ ወተት፣ ስኳር አዘጋጅቻለሁ፣ ቡና አዘጋጅቻለሁ፣ ፓኪንግ ፓውደር አዘጋጅቻለሁ። What happened, Ellen? Yes. Okay, wait, what? Cake? What cake? እና ይኸው እነዚህን አዘጋጃችኋለሁ። እንግዲህ አብረን የምናየው ይሆናል ትላላችሁ። ተከታተሉኝ፣ አበረታቱኝ እላችኋለሁ። መጀመሪያ እንቁላሉን እንሰብራለን። እንቁላሉን ሰብረን ከጨመርነው በኋላ ስኳር እናረጋለን፣ ወተት እናረጋለን፣ አብረን እንፈጫለን ማለት ነው። What happened, Eliana? Stop talking, please. No good cake? No eat? No eat. ከዛ እንቁላሉን ጨምሬያለሁ፣ ስኳር ጨምራለሁ። ስኳር እኔ ብዙ አልወድም፣ ግን የኔ ሰዎች ብዙ ስለሚወዱ ግማሽ አደርግበታለሁ። ስኳር እንደፈለጋችሁ ነው በነገራችን። ከዛ ወተት አደርግበታለሁ። ዋው አሜዚንግ! ወተቱን አርጌበታለሁኝ። ቡናውን አረግና አብረን እንፈጭ ይሆናል ማለት ነው። ይት ድምጽ እንዳይረብሻችሁ ሁሉም ነገር አንድ ላይ ከትቻለሁ። yes ኦኬ ቤተሰብ እንደዚህ ፈጭቻለሁኝ። አንድ ላይ አዋሽኩኝ። ሁሉም ነገር ጨምሬ እዚህ ጋር ያያችሁት ነገር ሁሉንም ነገር ጨምሬያለሁ። አሁን ምን እንጨምራለን? ዱቄት ለማንኪያ፣ በላዩ ላይ ደግሞ ፓኪንግ ፓውደር እንጨምራለን ማለት ነው። ዱቄት እንጨምራለን። ያው ዱቄት 2 በዚህ አድርጌያለሁኝ። ከዛ በዱቄቱ ላይ ምን ትጨምራላችሁ መሰላችሁ? ፓኪንግ ፓውደር እና ቫኒላ። ፓኪንግ ፓውደር እንጨምራለን። ፓኪንግ ፓውደር 2 ነው ያደረኩትኝ። ቫኒላ ስወዶ በዚህ ነው የመጣና እኔ ከውሃው ይሄ ዱቄቱ ነው የምወደውና ለኬክ ጣዕም ይሰጣል ቫኒላ እንደምታውቁትና ከዛ ምን ታረጋላችሁ? ይሄንን እንዝጋና ከዘጋም በኋላ ይሄን ከዘጋም በኋላ
ከነሳሳ ነው በኋላ። በነገራችን ላይ ይሄን የምትጠጡ ልጆች አደራችሁን ጥንቃቄ ባትጠጡ መርጣለሁ። እኔ ለ20 ምናምን ዓመት እጠጣ ነበረና አሁን አቆሚያለሁ። ልክ ስጠጣ ራሴን ያዞረኛል፣ ሰውነቴን ያዞረኛል። እሱ ሳቆም ሰላም አገኛለሁ ማለት ነው። መጠጣትም ካለባችሁ ወተት ብትጠጡ ብዬ እመክራለሁ በዚህ አጋጣሚ ማለት ነው። ከዛ ዱቄቱን አብረን የምንፈጭ ይሆናል ማለት ነው። ቤተሰብ ልበብስ ነሽ ልትሉኝስ ዘይት አረሰው ምንድን ነው የጎደለ እያልኩ ዘይት ከእንትኑ ጋር ከእንቁላሉ ጋር ነበረ መገባት የነበረበት። ኦልሬዲ ከላይ የፈጨው ጨምርበታለሁ፣ ችግር የለውም። እና ዘይት በዚች አንድ ብዙም ዘይትና ስኳር ሲበዛ አልወድም ኬክ ላይ። ቤተሰብ ጨርሻለሁ። ይሄ በዚህ ነው የምሰራው የእንትን What are you doing? About that? የሚገርማችሁ ነገር ስንት ኬክ አንዱ የተበላሸብኝ ይሄ እንትን ወረቀት አለቀ። በጣም ዛሬ ይሁን እንጂ ኦልሬዲ ይለቀ ዶንት ኬር። እና ይሄ ከስር እናደርጋለን ነው እንትን ወረቀት ይባላል። ደግሞ ያለቀው እኔ ጨረስኩት ኬክ ስሰራ መተሰራና እና እናንተ አንድ ነገር ስትሰሩ አትፍሩ። እኔ ኬክ የለመድኩት በነገራችን ላይ ከዩቲዩብ ላይ ነው እና ሁሌ እየሰራው አስተካከለልኝም እና የሚወጥሩ አለቀ። እዛ ጓደኛዬ እየሰራው እያስተካከለልኝ ኬክ ለምንድን ነው አልኩ። እዛ ገባችና ከእንትን ላይ ገባችና ማለት ነው። ይሄ አሁን እያደረኩት ነው። ቤተሰባያችሁ ገባችና ከዩቲዩብ ላይ ሰርች አረገችና አረብና ሴትዮ አሳየችን ዩቲዩብ ላይ ማለት ነው። እዛ ይልክ እሷ እንዳረገችው ጨማመርና ሰራን። ምርጥ ኬክ ሆነ። እዛ እኔ እንደውም አሁን ይሄን በቡና ነው የሰራሁት። በነገራችን እየቀያየርኩ በወተት በምን ቡኒ ምናምን መስራት ጀመርኩኝ። በጣም ኬክ አምሮልኝ እላለሁ። በጣም እንዲወደዱ ሰዎች የራሱልኝ። ከዛ ያው ሲበላሽብኝ በጣም ስናንደር ነበረና ከዛ ምን እናደርገዋለን? ፈርም እንሸቅልና ፈርሙ እስኪደርስ እንደዚህ ትንሽ ጊዜ ይቀመጥ። እቃውን አነሳስቼ አብረን እንገናኛለን። አሁን አንዴ እንደዚህ ያያችሁትን ኮቶት አንዴ ፏል አድርግላችሁ እንግዲህ እንደዚህ ያያችሁትን እንዳለ ፏል አድርጌ መልሰን እንገናኛለን ማለት ነው። እና ቤተሰቦች ይሄው በሙቀቱ 120 ላይ አድርጌዋለሁ። ከዛ ከታች ነው መጀመሪያ ነው የሚጀምረው። ግን ሴትዬ በነገራችን ላይ ታችም ሁላም ነው አርጋ የምትሰራ። እኔ ግን ደስ የሚለኝ በቃ ከታች ወደ ላይ ሲመጣ ነውና አሁን ኬካችን ይሄ ይመስላል። ደግሞ ሌላ ነገር ላሳያችሁ። አምሮኝ እየሰራሁት ነው። ሆዴን ወዳለው ቀይ ሲሪ ይባላል ይሄ